የተጫወታችሁ አዲስ አበባ ስላላችሁ ማለት ነው የተጫወታችሁ። አንዳንዶቻችሁ ደግሞ ኦሮሞ የሚያደርገው ለራሱ ሲል ነው። ስሙ ጠልሽቷል። በምድሩ ላይ የፈሰሰው ደም ጨቂቶበታል። እግዚአብሔር ቀን ነው የሚጠብቅለት። ይሄ የኦሮሞ ቤተ ክህነት ይሄ አራጁ ክፍል እሱ ስለጨነቀው ነው ከሄኖክ ስር ተለጥፎ እዚህ የሚደረግ አሰላ ላይ ይደረግ የሚለው ማለት ነው። ሌሎቻችሁ ግን የዚች ግርግር ውስጥ የገባችሁ የምትናገሩትን ነገር ለእናንተ መርቄ ያልፋለሁ። ምን ይላሉ እነዚህ የከተማ ሴቶች? እነዚህ ቅዳሴው ላይ የሉም፣ ጸሎቱ ላይ የሉም፣ ምኑም ላይ የሉም። ግን እቺ የሄኖክ ዝማሬ ላይ ብቻ የሚመጡ ቲክቶከራም ሴቶች ቡቶክሳ ይመጡና ምን ይላሉ? የሰማዕታት ልብሳቸው ነጭ ነው፣ ጥቁር አንለብስም። ባንዲራ ፖለቲካ ነው። የእኛ ባንዲራችን ክርስቶስ ነው፣ መስቀል ነው። ኤግዛክትሊ ባንዲራ አሁንም እናገራለሁ። የክርስትና መለያው ሙሉ ክርስቲያን ኦርቶዶክስ ይሁን ፕሮቴስታንት ይሁን ካቶሊክ ይሁን ሉተራን ይሁን ማንንም ጥራ መለያው ክርስቶስ ነው። አከተመ። ልክ ነው ያሉት። ከአንተ ተሽለው ተገኙ። ባንዲራ አይደለም። ባንዲራ አጸድቅ። ባንዲራ ሀገራዊ ነው። ሀገር ውስጥ ነው። የኢትዮጵያን ባንዲራ መያዝ እኮ መሳቅ ነው። በነገራችን ላይ እውቀት እንኳን የለም። ሀገር ውስጥ ሆኜ ኢትዮጵያ ውስጥ እየኖር ከኢትዮጵያን ባንዲራ መያዝ የት ሀገር ሰው ነህ ነው የምባለው ብትጠይቀው። አሁን ለምሳሌ የሌላ ዜጋ መጥቶ የሆነ ነገር ቢያደርገው ከአንደርስታንድ እዚህ ሀገሮኛ አሜሪካን ሀገር የኢትዮጵያን ባንዲራ ይዤ ብታገኘኝ አሁ ትጠይቃለህ ወይ ዩ ፍሮም ብለህ ትጠይቃለህ። ኢትዮጵያ ውስጥ ሆነ የኢትዮጵያን ባንዲራ መያዝ ምንድን ነው ጥቅሙ? ይሄንን እንኳን የሚያስተውሉ ሰዎች አይደሉም። ስለዚህ መለያቸው ክርስቶስ እንጂ አሁንም እላለሁ ባንዲራ አይደለም። ባንዲራ አጸድቀ ባንዲራ የሀገር መግለጫ ነው። ስለዚህ ብዙ ጊዜ የሚያሳዩት ነገር ስድብ ነው፣ ስድብ ነው። በመረጃ ይመጣላችኋል። እንትና ካለ ቆይ በመረጃ ደምረው መጥተዋል። መረጃ ይዞ መጥቷል። ሰው አላፋት ዝማሬ ላይ በዚህን ያክል ጥግ ለመቃወም መነሳት የኢትዮጵያን ፊገር ራሱ ለማበላሸት እሳቤ ያላቸው ሰዎች እንደሆኑ ነው አድርጌ የምቆጥሩ። ትክክል ገባ። የኢትዮጵያን መልካም የሆነ ፊገር፣ መልካም የሆነ እይታ አሁን እዚህ ጋር ላሰማ። እኔ አንድ ሰው ላሰማ፣ እዚህ ጋር የውጭ ሀገር ሰው ነው ላሰማ ምን እንዳለ ማለት ነው። የውጭ ሀገር ሰው ነው ምን እንዳለ ስማ። ተመልከት። አየህ የውጭ ሀገር ሰውዬ ምን አለ? ምን አለ ኢትዮጵያ ውስጥ በተፈጠርኩ አለ። ግን እነዚህስ ምን እያደረጉ ነው? የውጭ ሀገር ሰዎች ምን ያለ ኢትዮጵያ ውስጥ በተፈጠርኩ አለ። ለምን? የአላፋትን ዝማሬ ድባቡን ተመልክቶ የእግዚአብሔርን መገኘት ተመልክቶ እነዚህ ምን እያሉ ነው? ቆሻሻ ኢትዮጵያ ተመልከት። ተፋባሉ። አንተ መሀይም ልጅ ኦርቶዶክስ ተፋባሉ። ምንም አህያ ህዝብ አይገባም ምን እየተደረገ እንዳለ። እስኪ ግባና ተቃወም። የአላፍ ዝማሬ የተባለው ምንድን ነው? ኦርቶዶክስ ነው ያዘጋጀው አይደለም። ፕሮቴስታንትና ካቶሊኮች ናቸው። እኔ ብቻዬን እስከምቀርቀው ያ ሁሉ የምታየት ጌታ ኢየሱስን አምኖበት እንዳይመስላል። ሸርሙጦች፣ ጠላቶች ያ ሁሉ ጡቱን አሳብቶ የወጣው ትልቅ ጀላ የወንድ ጀላ ለመቀበል በጌታ በኢየሱስ ክርስቶስ ኢትዮጵያኖች እናንተ ቆሻሾች፣ አንድ ጎርኮ ኢትዮጵያዊ ቆይ ደሜ እዚህ ጋር ምለው በመጀመሪያ ደረጃ የኦርቶዶክስና የሙስሊም አለባበስ ሙስሊም ወደ መስጊድ ስትሄድ ሴቷ፣ ኦርቶዶክስ ወደ ቤተክርስቲያን ስትሄድ አለባበሳቸው እጅግ የሚማርክ ነው። ሁሌም ነው ምለው፣ ዛሬ ሳይሆን ሁሌም ምለው የኦርቶዶክስ ሴቶች አለባበሳቸውን ቤተክርስቲያን ሲሄዱ አሳየን፣ አይቼዋለሁ። ነጠላ ተለብሶ በጥሩ ነገር ነው የሚሄዱት። ከቤተክርስቲያን ውጭ ሌላ ጉዳይ እናወራ። ቤተክርስቲያን ግን ወንድም ፍለጋን ሄዱት ብሎ ማለት አይከብድም? ዮኒ ማኛ ሩቡን ተናግሮት ቢሆን ምን እንደሚደርስ አስበዋል? ዓለሙን ላይ እንጫጫል። እኔ ግራ የሚገባኝ በእኔ ላይ ጥላቻን ለመንዛት የሚሰሩት ነገር ነው የሚገርመኝ። እኔ አሁን ይሄን ነገር አጥላልቼው ቢሆን ኧረ ማትረቡ ናችሁ ብዬ ቢሆን
እግዚአብሔር ምስክሬ ሲያመሰግኑት ያላችሁ አጥላልቸው ቢሆን ይኸውላ ዮኒ ማኛ መልካም ሰርታለች ኦርቶዶክስ ስላለን ሌላ ነገር የለው። ብራገጥ ኖሮ ተገርብተው አንተ ማን ስለሆንክ ነው ብለው ደግሞ ይመጡ ነበር። ይሄ ነው እውነታው። ሁልጊዜ አለባበስ ኦርቶዶክስንና ቤተክርስቲያን ሲሄዱ ሙስሊምን የሚያክል የለም። ይሄን ፊት ለፊት የምመሰክረው ነው። እንዲያውም የእኛ ሴቶች ፕሮቴስታንት እንደው በጌታ ፍቅር ልለምን ተሸፋፍናችሁ ነው። ይሄ መልካምነት ነው እንዴ! እነ ጳውሎስ ተናግረውታል። ትላጭ ነው የሚለው ከነ ቃሉ ነው የምነግርህ። እየተከራከራችሁ ትሟገታላችሁ እንጂ የሴት ልጅ እነ ሳምሶም የወደቁበት እነ ዳዊት የወደቁበት ብዙ የመጽሐፍ ቅዱስ የተባሉ ሰዎች የወደቁበት በሴት ምክንያት ነው፣ በሌላ አይደለም። ሴት ትጥላለች፣ በጣም የሚማርክ ነገር አላት። ስለዚህ ያንን ነገር ማስተካከሉ እጅግ ተገቢ ነው ብዬ አስባለሁ። ስንቱ ወድቋል፣ ስም እየጠራም ማውራት የለብንም። ግን በጣም የታወቁ የቤተ ክርስቲያን ፓስተሮች፣ ዘማሪያን ምናምን ወድቀዋል በዚህ ጉዳይ። ወደፊትም የሚወድቁ ይበዛሉ። ለምን? የሴቶቹ አለባበስ አስደንጋጭ። እውነቱን ነው የምናገረው። ይሄ አለባበሳችሁ መስተካከል አለበት። ኦርቶዶክስ መሆን አይደለም፣ ሙስሊም መሆን አይደለም። ሴት ልጅ ትሸፈን ነው የሚለው መጽሐፍ ቅዱስ። ይሄ ህግ የሙሴ ግን አይደለም፣ 10ቱ ትእዛዛት ላይ የለም። ግን ባይኔቸር የተሸፋፈነች ሴት የሆነ ግሬስ አላት፣ ክብር አላት፣ ከእግዚአብሔር የተጠጋች እንደሆነ መመስከሪያው። የምትሸፋፈን ሴት ወደ እግዚአብሔር የቀረበች ናት። ለምን? ወንዶችን ለመማረክ ተበለቃቅጣ የምትወጣው ነገር የለም። ይሄ ፋክቹዋል። ይሄንን እውነት መካድ እኔ ግራ ነው የሚገባኝ እና ያ መስተካከል አለው። ስለዚህ ቤተክርስቲያን የሄዱ ሴቶች ይሄን ፈልገው አልሄዱም። ጨርሶ ወንድ ፍለጋ ቤተክርስቲያን አልሄዱም። ሞጣ እንደሚለው ወንድ ፍለጋ አልሄዱም። ወንድ ምን ስንት ክለብ አለ አይደል እንዴ ወንድ ጠበሳ ለመሄድ እና በጣም ነው የሚገርመው። እና አዝኛለሁ። የዘመድኩንን አይተዋል ወይ ደሜ? ሚውት ነህ። ዘመድኩን ይሄኛው የተናገረው ነው። ይሄኛው አላፋት ማሪ የምትሄዱ ሰዎች አሁን ከዚህ በኋላ ማስተላልፈውን በሀሳቡት ይመረጣል። ምክንያቱም ሄኖክ ኧረ እኔ በደንብ በቪዲዮ አለ። ቆይ ላሳይ። ይኸው ይኸውልህ፣ ሰዎች እንመልከታቸው። በዕለቱ እነዚህ አሁን የሚመለሱትን ሰዎች ኮፒ ሊንክ ቻፕታፕ እንመልከታቸው። የሚዘምሩትን ሰዎች ሄኖክ ድንቁ፣ ባልተዛር እዚህ ነምናም ቆይ ሄኖክ ድንቁ አይጸድቅም፣ ወደ ክርስቶስ ንስሐ ቢገባ አይጸድቅም ነው የሚለው። ወደ ቤቱ መመለስ ይሻላል ወይስ ሄኖክ ድንቁን መጠጥ ቤት ማግኘት ነው የሚሻለው? ይሻላል ወደ ቤቱ እንዲመለስ፣ ወደ ቤቱ መምጣቱ ጸሎት እያደረገ ሌሎችን ሳይ ከሌሎች የሚማርበት ነው ወይስ ክለብ ቢያድር ነው የሚሻለው የነበረው ሄኖክ ድንቁ? ሌሎቹንም እስቲ ሌሎቹንም ስም እየጠራ ነው። ጸሎትም እኮ አይደለም ሰለፊ ይዘው ለቲክቶካቸው ለኢንስታግራማቸው ነጭ ለብሰው የዛች ለት ኢንስታግራም ቆይ መቼ አጡ? እነዚህ ሰዎች ፌመስ ናቸው። ሴቶቹ አበሻ ሴቶቹ እንዲያውም ለእነሱ ኢንስታግራም የሚያደምቀው ራቁቷን ስትሆን ነው፣ በቢኪኒ ስትሆን ነው የሚደምቅላት። እንደዚህ አይነት ነገር አይደምቅላትም አይደል እንዴ? ወንዱ ማየት የሚፈልገው እንደዚህ አይኑ ሳይሆን በምን በቢኪኒ በምን ሆኖ ሲበላቀጡላቸው ነው ወንዶች ላይ የሚያደርጉላቸው። ምን አለ ጥሩ ነገር ላይ ጥሩ ሰርተዋል፣ በርቱ፣ ቀጥሉ፣ ወደ ሌላ ወደ ዓለም አትመለሱ ብሎ መምከር ነው የሚሻለው ወይስ ቤተክርስቲያን የሚመጡትን ወገብ? ለዚህ ነው ቤተክርስቲያን የማይሄዱት። እንዲህ እየተሞለጩ ለምንድን ነው የሚሄዱት? ብል ያደርጉ ሄዳል። ዛሬ መጥተው የአላፋት ዝማሬ ላይ መጥተው ጌታን ሲያመልኩ ለጌታ ሲዘምሩ ማደራቸው ካሰደባቸው እንዴ እየጨፈሩ አይሰደቡም እንዴ? ምን አለባቸው? ለምን እየጨፈሩ አይሰደቡም እንዴ? ቤተክርስቲያን ብትሄድ አምላኳን ፈልጋ ብትሄድ ትሰድባታለ። ክለብ ብታገኛት ትሰድባታለ። ሴቶቹ የት ይሁኑ? ወንዶቹ ሴት ይሁኑ? ክለብም ሰድባሃት፣ እግዚአብሔር ቤትም ሰድባሃት። እንዴት ነው የሚሆነው? ማስተዋል የሚባል እንዴት ነው ሰው የሌለው እንዴ? እንዲያውም እንዲቆርቡ ዲያቆን ሄኖክ እያበረታታቸው ነው እንዲቆርቡ።
ወደ እግዚአብሔር ቤት እንዲሄዱ በኦርቶዶክስ መቅረብ በጣም በጣም በኃይለኛው ነው የሚታየው። እንደ ቀልድ አይደለም። ቻለም በቃችን ከምወደው ከማፈቅረው ሰው ውጪ ሌላ አላቅም። ስለ ቁርባን ቪአይፒ ብሎ ሄኖክ ኃይሌ ቪአይፒ ብሎ ያስቀመጠው ነገር አለ። አሟቸዋል ጭንቅላታቸውን። ልጁ ስማርት ነው ጭንቅላቱ። ለመሰለ ቪአይፒ የተባለውን እኔ ለዘግባቸው ዘግበው። ቪአይፒ ማለት በጣም ተፈላጊ ናችሁ፣ ኢምፖርታንት ናችሁ። በጌታ ፊት ክብሩን ታገኛላችሁ። ቁርባንን ስትወስዱ ነው። ሰው ተሻምቶ ይመጣል። እንደዚህ ካልተባለ ሰው አይመጣል። ሰው ወደ ቁርባን ወደ እግዚአብሔር ቤት እንዴት እናንተ የተመረጣችሁ ናችሁ፣ ተመርጣችኋል፣ ትልቅ ሆናችኋል መባል ለሰው ልጅ ቫሊዩ ስትሰጠው ምን ያደርጋል? ወደ አንተ እንዲመጣ ያደርጋል። ሌላው ስታሰድበው ስታንቋሸው ጥሎልህ ይሄዳል። አሁን እንደዚህ በቤተ ክርስቲያን ሄደው አምላካቸውን ለማምለክ ሲሉ የሚሰደቡ ከሆነ ምን ብሎ ይሄዳል? ጥሎልህ ይሄዳል። ከዛ ጭፈራ ቤት ስታገኘው ኮምፕሌን ማድረግ የለብህም። ለምን አባረዋላ? ሴቷም ተባራለች፣ ወንዱም ተባሯል። ጥሎ ቢሄድ ጭፈራ ቤት ብታገኘው ያልሆነ ቦታ ላይ ብታገኘው ልትናገረው አይገባም። ስለዚህ ዘመድኩንና ሞጣ የሚሰሩት ነገር የዲያብሎስ ስራ የሚሰሩት ነገር ኦርቶዶክስን የሚያበረታ ቀጥሉ፣ ግፉበት፣ መልካም ነገር ነው። ምክንያቱም የአላፋት ዝማሬ ሲባል ለምሳሌ ኦርቶዶክስ የምዘምርበት ሌሎችም አሉ። አዎ ለቅዱሳን ይዘምራሉ፣ ለቅድስት ድንግል ማርያም ይዘምራሉ፣ ለሌሎችም ይዘምራሉ አይደል? ቅዱስ ለሚሏቸው ይዘምራሉ። ከክለብ አይሻልም እንዴ? ከክለብ አይሻልም እንዴ? ኢዮዳብም እንደዚህ ተሳድቧል። ኢዮዳብም ተሳድቧል ወይ? ጉቶ ተሳድቧል። ጉቶም አላየውም። ላኩልኝ፣ በውስጥ ላኩልኝ። ኢዮዳብ ጉቶን ከተሳደበ ንገሩኝ። እነዚህ ሰዎች እግዚአብሔር ምስክሬ መልካም ነገር ላይ አንድም ቀን መልካም አውርቶ አያውቁም። የኢዮዳብ ጉቶን ላኩልኝ ፕሊዝ። እሱ በአላፋት ዝማሬ የተናገረው ነገር የለም። በአላፋት ዝማሬ የለም። በአላፋት ዝማሬ የተናገረው ነገር የለም። ራሱን ነው የገለጠው። ራሱ ማለት እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ብሎ ነው የተናገረው እንጂ አላፋት ዝማሬ ላይ የራሳቸው ልጆችንን የሚሉ ኦርቶዶክስንን የሚሉ እኔ በጣም በጣም የገረመኝ ዮኒ ስለ አላፋት ዝማሬ ያንን የመሰለ መልካም ነገር ከተናገርክ በኋላ እነዚህ ሰዎች ለምንድን ነው አንተ መልካም የተናገርከውን ነገር ለማፍረስ የተነሱት? እኔ ጥያቄ የተፈጠረብኝ ይሄ ነው። መልካም ነገር ነው የተናገርከው፣ እጄ ላይ አለ። ያየሁትን ነዋ። እኔ በማየው ነገር ነው የምናገረው። እኔ ያለ መረጃ ግደለኝ፣ ያለ መረጃ ብትገለኛ መልካም ነገር አይቼ እንዴ ሰው ይስማ። እንኳን አደረሳችሁ ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። ለማንኛውም አንድ ነገር ስላየው በጣም ደስ ብሎኝ ነው። አንዳንድ ሰዎች ኮምፕሌንት ያደርጉ አይቻለሁ፣ ግን የእኛ ሰው ምንም ብታደርግ ኮምፕሌንት የሚያደርግ በቃ ይሄ መግለጫው ይመስለኛል። የአእላፋት ዝማሬ ብለው ኦርቶዶክስ ተዋህደው ምን አድርጋለች? በገና ጊዜ በሙሉ አርቲስቱ ምኑ ተሰብስቦ መዝሙር እየዘመሩ ደስ የሚል ጊዜ ያሳለፉ። ይሄ በፊት እኔ ለስንት ዓመት ስጮህበት የነበረ ጉዳይ ነው። ለምንድን ነው በየክለቡ ኮንሰርት እያስቆምክ ሀሳብ መስጠት ትችላለህ? እያስቆምክ ክርስቶስ ልደት እንዴት ይቀርባል ብዬ ስንት ዓመት የጮህኩበት ዛሬ ፍሬ አፍርቶ የአእላፋት ዝማሬ ተብሎ ኮንሰርት ገለመሌ ሳይኖር ሁሉም በቤተ ክርስቲያን ሄዶ እግዚአብሔርን ኢየሱስ ክርስቶስን የእግዚአብሔርን ልጅ እያመለከ አሳለፈ። ይህን ማሳለፍ እንዴት ሰው ሊቃወም ይችላል? እንዴት? አርቲስቶች ናቸው የተጠሩት? ምንድን ናቸው የተጠሩት? አረ የእኛ ጻድቅ ማናችንስ ብንሆን የትኛው ስራችን ንጹሕ ሆነን ነው? በኢየሱስ ክርስቶስ ቸርነት ምን ሆነን ጻድቀን እንጂ። ስለዚህ ይሄንን ነገር ማናችንም ብንሆን የሌላ እምነት ተከታዮች የሆንን ምን ማድረግ አለብን? ይሄንን በርቱ፣ ቀጥሉ። ይሄ የተቀደሰ ሀሳብ ነው እንዴ! ኢየሱስ ክርስቶስ እኮ ከቀራጮች ጋር ነበረ፣
ከኃጢአተኞች ጋር የሚገርም ነው። እዚህ ጋር የተናገርኩት ምንድን ነው ያሉት? እንዴት ከቀራጮች ጋር እንዴት ከኃጢአተኞች ጋር ትሆናለህ ሲሉት ኢየሱስ ክርስቶስ ምን ብሎ መለሰ? የታመሙ እንጂ መድኃኒት የሚያስፈልጋቸው ጤነኞች አይደሉም። እንዲሁም ምንድን ነው ያለው? ለኃጢአን እንጂ ለጻድቃን አልመጣሁኝም ብሎ ነው የተናገረው። እናንተ ማን ሆናችሁ ነው ፈራጆች ሆናችሁ አርቲስቶች እዛ ሲያመሰግኑ አደሩ የሆነ ምናምን እንደዚህ ሲሆን አደሩ የምትሉ ሰዎች ግን ልቦና አይስጣችሁ። ስለዚህ ኦርቶዶክሶች ይሄ ነገር ስላደረጋችሁ እጅግ ደስ ብሎኛል። እግዚአብሔር ይባርካችሁ። ትልቅ ለውጥ ነው። ይሄ ነበር በቃ የሚፈልገው ኦርቶዶክስ በክርስቶስ በዓል ጊዜ ይሄ አላፋት ዝማሬ እያደረገች ለአላፋት የሚገባውን ለእግዚአብሔር ምስጋና እያደረገች ማሳለፏል እጅግ ደስ ብሎኛል። እንኳን ደስ ያላችሁ። በርቱ፣ ቀጥሉ፣ ብዙ ተባዙ ብያል። ተባረኩ። ይኸውልህ አንዴ ሰላም ዮኒ በዚህ ልክ ቤተ ክርስቲያናችንን ቫይራል አስወጣት፣ መልካምነቷን ተናገረ። ዮኒ የቤተ ክርስቲያን ልጅ እንግዲህ አይደለም እግዚአብሔር ልቦናውን እንግዲህ ያብራለት ወደ መረዳቱ እየመጣ እኔ ወርሶልኛል። ይኸውላችሁ ዮኒ በዚህ ልክ ይህን ተናግሮ የቤተ ክርስቲያን ልጅ ነኝ እቆረቆራለሁ ለቤተ ክርስቲያን ኦርቶዶክስን አውቃታለሁ የሚለው ሞጣ በእንደዚህ አይነት ጥግ ይህን ፕሮግራም ተሳደበ። ቆሻሻ ኢትዮጵያ እተፋባሉ። አንተ መሀይም ልጅ ኦርቶዶክስ እተፋባሉ። ምንም ተፋ ህዝብ አይገባም ምን እየተደረገ እንዳለ ማና ተቃውሞ የአላፍ ዝማሬ የተባለው ምንድን ነው? ኦርቶዶክስ ነው ያዘጋጀው አይደለም። ፕሮቴስታንትና ካቶሊኮች ናቸው። እኔ ብቻዬን እስከምቀርቀው ያ ሁሉ የምታየት ጌታ ኢየሱስን አምኖበት እንዳይመስለን ሸርሙጦች፣ ጠላቶች ያ ሁሉ ጡቱን አሳብቶ የወጣው ትልቅ ጀላ የወንድ ጀላ ለመቀበል አቁ ኢትዮጵያኖች እናንተ ኢትዮጵያዊ ቆሻሻ ኢትዮጵያ እተፋባሉ። አንተ መሀይም ልጅ ኦርቶዶክስ እተፋባሉ። ምንም ተፋ ህዝብ አይገባም ምን እየተደረገ እንዳለ። ይሄ ነው እንግዲህ ዮኒ መልካም ነገር ይናገራል ስለ ቤተ ክርስቲያኒቷ። ገባችሁ? እዚህ ጋር የቤተ ክርስቲያን ልጅ ነኝ ያለ ሞጣ ቀራኒዮ ግን በእንደዚህ አይነት ጥግ የቤተ ክርስቲያን መጥፎ ገጽታ ለመገንባት መሯሯጡ ለምንድን ነው ያስፈለገው? አንድ እሱ ብቻ አይደለም ጋይስ፣ እሱ ብቻ አይደለም። እነ ዘመርኩን ምንድነው እዚህ አላፋት ዝማሬ ላይ ያላቸው ነገር ጉቶም ተጨመረ። ያው ዮኒ ማኛ ደግፏል። ስማ አጋንንት ነው። ንቁ፣ ጌታ ምስክር፣ ንቁ። መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ። የተሰጣችሁን ከካልቸርና ከባህል ጋር ተጨምሮ የተሰጣችሁን ሃይማኖት ተሸክማችሁ ህዝብን አታስርቡ፣ ህዝብን አታስጨርሱ። ላይቭ ነው አሁን ላይቭ ነው። ኦኬ ጉቶ እያለ እንደዚህ ነው። አያችሁ እኔ አሁን የምናገረው አሁንም ደጋግም የምናገረው ያለ እውቀት ብዙዎቹ ሶሻል ሚዲያ ላይ መጥተዋል። እውቀት የሚባል የለም፣ ማመዛዘን የሚባል የለም። ቅናት፣ ጥሎ ማለፍ የሚባለው ነገር ነው ያለው። ይሄ ማንንም ሊያስቆጣ የሚችል አልነበረም። እግዚአብሔር ምስክሬ ነው የምለው ማንንም ሰው ሊያስቆጣ የሚችል ነገር አልነበረም። ይሄ ጌታ ነው የምለው። እንዴት ያስቆጣል? ተዘመረ ተብሎ ኦርቶዶክስ ለቅዱሳን እንደምትዘምር እናውቃለን። ማን አያውቅም? አይደለም ሙስሊም ያውቃል አይደለም? የኦርቶዶክስ ልጅ ለቅዱሳን ትዘምራለች። ለቅድስት ድንግል ማርያም ለመላእክቶች ይዘምራል። ይሄ ያደርጉታል። አዲስ ነገር አይደለም። አዲስ ነገር አልተፈጠረም። ግን ልጆቿ በሙሉ ቤተክርስቲያን እንዲውሉ በክርስቶስ ልደት ቀን ማድረጓ ትልቅ ስራ ነው የሰራችው። በቃ ኤክስትሪምሊ አሜዚንግ ጃ ክለብ ነበር እኮ የሚውሉት፣ እንደ ጭፈራ ቤት ነበር እኮ። ዛሬ ገና ነው እንኳን ለገና አደረሳችሁ የእንትና ኮንሰርት ተብሎ እኮ የሚፖሰትበት ነበር ኦርቶዶክስ። ይሄን ነገር ኦርቶዶክስ መቀየሯ የየትኛውም እምነት ተከታይ ሆን እንዴት ሊያስከፋ ይችላል? ዘፈን ሲባል የኦርቶዶክስ ተብሎ የሚውለው
ዛሬ ተቀይሮ ነገሮች በተወሰነ መልኩ ስለተስተካከሉ በምንም መልኩ ይሆን እንዴት ሊከፋችሁ ይችላል? የከፋችሁ ሰዎች ለምን የከፋችሁ? ቅሬታው ከማመሰላችሁ ከዮኒ ማኛ ጋር እንጂ ከቤተ ክርስቲያን አይደለም። እንዴት ዮኒ ማኛ ሊያመሰግነው ቻለ? እሱ ካመሰገነ ስህተት ነው ማለት ነው ብላችሁ ይዛችሁታል። ይኸው ጉቶም ተነሳ፣ ዘመድኩን ተነሳ። ይኸው ማን ነው ደግሞ ሞጣ ጭራሽ ከነስድቡ ጭምር ነው የገባላችሁ። ስለዚህ ማስተዋል ጥሩ ነው ብዬ ነው የማስበው። አንዳንዴ የኦርቶዶክስ ልጅ ስለሆንክ ወይ ደግሞ የጴንጤ ልጅ ስለሆንክ ብቻ ቤተ ክርስቲያንን ትወዳለህ ታከብራለህ ማለት አይደለም። አሁን በፕሮቴስታንት ከሄድ ቀንደኛ የፕሮቴስታንት ጠላት ካልከኝ እኔ እማን አቤል አቡናን ለቤተ ክርስቲያን ምንም ጥቅም የለውም፣ ምንም ጥቅም የለውም ለቤተ ክርስቲያን ኖ ቤኔፊት ወይ ካያችሁ ማለት ነው። እንደ አንድ ፕሮቴስታንት የምናገረው አቤል አቡና አይጠቅምም ለቤተ ክርስቲያን። እዚህም ደግሞ አሉልህ አንድ ቪዲዮ ላሰማ ደግሞ አሉ። ይህንን ነው ማለት የምፈልገውና ጎሄ አንድ ያሰማና ቡካዬ እንኳን ደህና መጣሽ። ዮኒ እንኳን ደህና ቆየ። እኔ ቆይ ትንሽ ተናግሬ ልወርድ ነው። እኔ አንዴ እናዳምጣት፣ አንዴ ትወርዳለች። እኔ ልልህ የፈለግኩት this is your hard work, this is your result ብዬ ነው የማስበው። you deserve all the credit. አንተ ከድሮም ጀምሮ ስትጮህ የነበረው ነው እና ይሄንን በማየት በእውነት ልትኮራ ይገባሃል። this is a big deal እና ካንሰር ቀርቶ ኢየሱስ ብቻ ስሙ ከፍ ሲል ነበረ no matter what የኢየሱስ ስም ከፍ ተብሎ ሲታይ እኔ በጣም ነው ያስደሰተኝ። እኔም ባይ ነው የመጣውና right away ያስታወስኩት ያንተ ሁሌ ጩኸት ለምንድነው በኢየሱስ ልደት ላይ ካንሰርት የሚፈጠረው? ለምንድነው በትንሳኤው ላይ ዘፈን የሚሆነው? የሱ በዓል ሆኖ እያለ ያልክ ሁሌ ታወራ ነበርና this is your hard work, you should be so proud እና በጣም ነው የተደነኩብህ። እግዚአብሔር እንኳን ለዚህ አበቃህ ነው ምለው። ሌላው ደግሞ ደሜ ሰውን ሁሉ ሚዩት አርጓል። አሁንም አንድ ሰው ነው አንተ አለኝ። አንተ ኦርቶዶክሳውያን ስለገፉ ከዮኒ ማኛ ጋር ሆነ ዮኒ ቤት ስድብ፣ መጥፎ ስድብ ብቻ ነው ሚዩት የሚደረገው። ለምን አታቀኔን? እኔ አዲስ ማድረግ የለበትም። አስተያየት ይቻላል። እኔን አሁን ይልሱኛል። አስተያየት አልቀይም። ግን መጥፎ ስድብ ብቻ ነው። ስድብ አባራ እና በጣም ብዙ ጴንጤዎች ኮምፕሌን እየመጣልኝ ነው። አሁንም ትናንትም ዛሬ ዱና አራታስለሰኛ አባቴ ያያል። አሁን ለመሰለ ቡካ አሁን ለአንቺ ብነግርሽ ማለት ነው ለአንቺ ብነግርሽ አሁን እንደዚህ የምትይው የኔ ሞሬተርነት እንዲያነሳው ነው አለ ያን ሰው አንድ ነገር ልንገር። እንደ ቡካ እውነቴን ነው የምልህ፣ ሶሻል ሚዲያ ላይ ለረጅም ጊዜ ነው የምታውቀኝ። እግዚአብሔር በሚያውቀው ፖዚቲቭ የማንንም ኔጌቲቭ ማየት የምትፈልግ ሰው አይደለችም። አንለስ ኤክስትሪምሊ የሄደ ሰው ካልሆነ እንደ ሌላው ቢሆን በድብቅ ታውራይ ነበረ። ይኸው ለአንተው ነው የነገረች። እንደዚህ የሚልን ሰው ካየ አዳምጥና የሚስተካከል ነገር ካለ ማስተካከል ነገረኝ ነው። እኔ አሁን መብት አለ የሚወደን እንዳለ እንኳን አንተና እኔን ተራዎቹን ክርስቶስን ያንን ሁላ ተአምር እያደረገ የሚጠሉን ነበሩ፣ ሊገሉት የሚያሳዱን ነበሩ። እና ስድብ ከሌለው ዝም ብሎ ትችት በዮኒ ማኛ ኦርቶዶክስ ገለመለ ይዝበሉ፣ መብታቸው ነው፣ የሚሸቅሉበት ነው። ስለዚህ ቦታ አትስጠውሱ። ያንን ነው እያለች ቡካ እያለችው በጣም ልትወደድ የምትችል እኔ ጓደኛዬ ናት። በጣም ማክብራት ታውቃለች። እሷ ቢያንስ 4 ዓመት አንተ ቤት ሞሬተር እንደነበረች አውቃለሁ። በጣም ጓደኛዬም ወዳጄም ናት፣ አክባሪም ናት። በአሁን ዘመን አይደለም ከድሮም ነው የማወራው። ይሄን ላሰማ ሁለት እንትን ይኸውልህ ተመልከት። ታፕታፕ ኮፒ ሊንክ ኔዎቹ ተባረኩ። የቪአይፒ እንግዶች ቆራቢያን ስማ ሀሳብ አለን። ይሄን አልሄድክበትም። መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይሄ ራሱ ጥያቄ ተነስቶበታል። ቅዱስ ያሬድ ቅዱስ ኤልያስ የሚባለው አሁን ቀርቶ ጃን ያሬድ ጃን ኤልያስ እየተባለ ነው። እንደዚህ ግንዛቤ ራሱ ከምን የተነሳ እንደሆነ ሳያውቁ ሙሉን እንስማውና ሀሳቡን ሙሉን ሰምተነው አስተያየት መስጠቱ ይሻላል። 2018 የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሀሳብ አለን።
ብዙ ምዕመናን ስጋውን ደግሞ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። አያይዞ ብዙ ጥሩ ስራዎች እየሰሩ ነው። የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ። ስለዚህ ያ ቀን የአላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው፣ ሌላው ቀርቶ ቤት የሚያገለግሉ የቤት ውስጥ እህቶቻችንንም ጭምር ይዞ ተመቶ በቃ በጌታ ልደት ማሳለፍ ሰባ ሰገልን ሆኖ እረኞችን ሆኖ ከመላእክት ጋር በመዘመር የሚያልፍበት ክብረ በዓል እንዲሆን ሀሳብ አለ። እንግዲህ መነሻው መድረሻው እግዚአብሔር ቢፈቅድ ይህን ይመስላል። የ2018 የአላፋት እዚህ ጋር ሁለት ነገር አለ። ምን አለ መሰለ? አንደኛው ጃንደረባው የሚባል ነገር አለ። ጃንደረባው የመጣው አሁን ሁለት አይነት ትርጉም አለ። ጃንደረባው የሚባለው እንደ መጽሐፍ ቅዱስ ጃንደረባ አለ እኮ አለ። አንደኛው ጃንደረባ ስልብ ነው። ለማ ስልብ ነው? ለጌታው ስልብ ነው። ሁለተኛው ጃንደረባ ደግሞ ለእግዚአብሔር የተሰጠ ነው። ራሱን ለእግዚአብሔር የሰጠ ነው። ሶስተኛው ጃንደረባ ደግሞ ሐዋርያት ሥራ ምዕራፍ 8 ላይ ተዋላል። ያ ጃንደረባ ወደ ኢትዮጵያ ይዞ የመጣው አሁን የሄኖክ እሳቤ ያንን ነው ለማሰራጨት የፈለገው እንጂ ጀስት እንዳለ ህዝቡን ጃንደረባ ለማድረግ የታሰበ ነገር አልነበረም። ሁለተኛ ነገር ደግሞ ቪቪአይፒ ተብለው አሁን ቅድም እያልከው ነበረ ቆራቢያን አሁን በሚቀጥለው ዓመት ቦታ አይገኝም። ቪቪአይፒ ለማግኘት ቆራቢያን የዛሬን አይተው ቦታ አይገኝም። በቃ እቆርባለሁ ብለው የሚመጡ ሰዎች ራሳቸውን ለጽድቅና ለንስሐ አቅርበው የሚመጡትን ሰዎች አስብ። ይህን የመሰለ ወንጌል ምን አለ ታዲያ? ሰውን ወደ እሱ መልካም ነው። አዎ፣ ግን እንዳልኩ የፈለጉት ምንድን ነው? አሮን ነው ወይ? አሁን ዘመድኩን የምጠይቀህ አንድም ቀን ወንጌል ሰብካ አታውቅም። መምህር ነኝ ትላለህ። እኔ አምጀስት እኮ ነጠላውን ለብሰ ፖለቲካ ነው የምትሰብከው። አንድ በአንተ ምክንያት ከሙስሊም ወይም ደግሞ ከጴንጤ ወደ ኦርቶዶክስ የመጣ የለም። ትምህርት አታውቅም፣ አታስተምር፣ ወንጌል የለህም። ሞጣ ወንጌል የለህም። አንድ ቀን ጥቅስ አትጠቅስም። አንድ ነገር በእናንተ ወደ ኦርቶዶክስ የመጣ የለም። እንደ ጉራ አትውሰዱብኝ። በእኔ ብዙ ሰዎች ወንጌላውያን አድርጌያለሁ። እግዚአብሔር ይባረክ። ለምን ከመጣው ኦን ፐርፐዝ የተወሰኑ ነገሮችን በመጽሐፍ ቅዱስ አስደግፌ እናገራለሁ። ለምንድን ነው ለለውጥ የማትሰሩት? እዮዳብ በአንተ የተነሳ የሚጠነጥጥ ሳይሆን የሚሸሽ ነው ያለ። ጴንጤነት እብደት ነው የሚመስለው። እድሜ ለአንተ ቀውስ የበዛበት ይመስላል። በእዮዳብ በእንቁርቲ ምክንያት ጴንጤነት እብደት ነው ብለው የሚያስቡ ሰዎች አሉ። እግዚአብሔር ይስጣችሁ። በአቤል አቡና ምክንያት ጴንጤነት እብደት የሚመስሉ አለ። ይህ ሁላ መከራ እያለ ምን ላደርግ ነው ጴንጤ መሆነው ይላል። ስለዚህ ወደ ክርስቶስ ሳትሰብኩ ምን አይነት ጴንጤነት እንዳለ በኦርቶዶክስም አሁን ዘመድኩን ለአንድ ሰው በህይወቱ ሰብኮ ወደ ኦርቶዶክስ ያመጣ የለም። አንድ መዝሙር ያሬድ ብዙ ከሌላ እምነት ያሉትን፣ እፎይ ብዙ ከሌላ እምነት ያሉትን ወደ ኦርቶዶክስ አምጥቷል። ፍሬ አፍርተዋል። ፍሬ የሚታየው አንተ የተናገርከው ነገር ውጤት ይዞ ሲመጣ ነው። እኔ ፍሬ አፍርቻለሁ እንዴት በላይ ኢቨን በኦርቶዶክስ ያንን ነገር ስናገር የነበረው እባካችሁ ክለብ አይገባውም ክርስቶስ ኦርቶዶክስ እያለው የምናገረው ዛሬ ፍሬ አፍርቶ አይቸዋል። ክለብ አይደለም ቀኑን እንኳን ስጡት ባልኩበት ዛሬ ሳይ ማመስገን እንጂ ዛሬ ሳይ አልሳደብም። አየህ ያልኩትን ነገር ዋሸው ማለት ነው። ያየሁት ነገር አርቲስቱ በለው ሌባ ጎማው በለው ምኑ በለው ክርስቶስ ቤት ሄደ። በቃ አየሁት። እያንዳንዱ የኦርቶዶክስ ልጅ የአላፋት ዝማሬ ብሎ በሙሉ ሄደ። የት? ቤተ መቅደስ፣ ቤተ ክርስቲያን የእሱን አምላክ ለማግኘት ሄደ። ይሄ እኔን በፍጹም ኮምፕሌን ሊያስደረገኝ አይችልም። እኔ በጌታ ነኝ፣ በኢየሱስ ክርስቶስ ነኝ። እኔ ማምነውን
አሁን እያደረግኩ ነው። ግን በዚህ ነገር ላይ የተቃወማችሁ ሴት ፍለጋን ሄዳችሁት ቦታክስ አርጋችሁ ነው ሜካፕ ተሰርታችሁ ነው። እንደ ኦርቶዶክስ ቤትና እንደ ሙስሊም ቤት የሚያምራለ እንዴ? ሴቶቹ ቤተክርስቲያን ሲሄዱ ወይ መስጊድ ሲሄዱ አለ አምጣ የለም። ለውጥ እየመጣ ነው። ይህን ለውጥ ደግሞ ለኦርቶዶክስ ወንድምና እህቶቼ በደንብ አድርጌ አመሰግናችኋለሁ። ይሄ ትልቅ ለውጥ ነው። በርቱ፣ ግፉበት ነው የምለው። ምንም እኔን የሚጎዳኝ ነገር የለም። በቃ በምንም ብሎ ቤተክርስቲያን ሄዶ እየጠየቀ መማር ይጀመራል፣ ማወቅ ይጀመራል። ለውጦች ወደ ክርስትና የመምጣት ለውጦቻቸው እደግፈዋል። እንደ ዓለም ላይ ሰይጣን እየተመለከ ኦርቶዶክስ ቤተክርስቲያን ብታድግልኝ ብትበዛልኝ ለምንድን ነው ኮምፕሌን ማድረገው? ፎር ዋት ሪዝን? ምን ኮምፕሌን አስደረገኝ? ምን አግብቶኝ? ስለዚህ ይሄ ክፋታችሁ በሚዘገንን ሁኔታ አይቼዋል። ይሄ ደግሞ ምንድን ነው አይ ቲንክ ይመስለኛል ደምረው ትላንት መጥተው አቴንሽን አገኙ መሰለኝ። እቺ አልተወደደችም። ለምንድን ነው እኔ ጴንጤ ኮምፕሌን የማያደርግብኝ? እንግዲህ ብዙ ወንጌል የሚያውቁ ጴንጤዎች አሉ። ብዙ እኔን በወንጌል አጥበው የሚያሰጡ ባዶ የሚከቱ ሰዎች አሉ። በዮኒ ማኛ ኮምፕሌን የሚያደርጉ ብዙ ጴንጤዎች አሉ። ወፍ የለም። ለምን? የሽቅድድም ቦታ አይደለማ። የሽቅድድም ቦታነትን ብዙዎቹ አይደለም የሚፈልጉት። ዮኒ ማኛ በክርስቶስ ድኗል፣ ተመስገን፣ ጌታ ይባርከው፣ አለቀ። ኦርቶዶክስ ቤትስ አሁን በማየው ነገር እነደምረው አይ ቲንክ አቴንሽን አግኝተዋል። ቤተክርስቲያን ላይ መዋጣት፣ ቤተክርስቲያን እንዲሰራ የሆነ የመጽሐፍ ቅዱስ ነገር በብዛት ሲፖስት ነው የምታዩት። ግቡና ከቤተክርስቲያን ነገር ውጭ ደምረው አይፖስትም። አምጡ ቀጥታ ገብታችሁ ኦርቶዶክስ ከሆነበት ጊዜ ጀምሮ የኦርቶዶክስን የቤተክርስቲያን ጉዳይ ሲፖስት ነው የሚሆን። ልትደግፉት ነበር የሚገባው። አንዳንዴ መውደቅ ሊኖር ይችላል። የሰው ልጅ ነው፣ ስጋ ለባሽ ነው። ግን ማበርታት ያለባችሁ እናንተ ነበራችሁ። ወንጌሉ ማስተማር የነበረባችሁ እናንተ ናችሁ። ገና እንደመጣ እንደዚህ እየቀጠቀጣችሁት ነው። ሽባ ለማድረግ እየሰራችሁ ነው። እስቲ ግቡና እዩት። እስቲ ደምረው ነው ስለ ቤተ ክርስቲያን ሲፖስት የምታዩት ወይስ ዘመድኩንና ሞጣ ናቸው? ዘመድኩንና ሞጣ አይደሉም፣ እነደምረው ናቸው። ወደድክም ጠላህም። ስለዚህ አንዳንዴ በመልካምነት ስቡ። ምን እንደሚሆን ልይ እዚህ ጋር ዘመድኩን የሚለውን እስቲ ላሳያችሁ። ዘመድኩን የሚለውን እስቲ እኔ ላሳያችሁ። አንተም ያላየው ስለሆነ ነው ማሳይ። በጣም በኦርቶዶክስ ጉዳይ የበሸቀ ነው የሚመስል። ለምን እኔ አዛዥ ነኝ ብሎ ያስባል ዘመድኩን። ለኦርቶዶክስ ማለት ነው አዛዥ ነኝ እኔ ኦርቶዶክስን እኔ ማዘው ብለው ይላል። እስቲ እኔ የሚዘምሩትን ሰዎች እንመልከታቸው። በእለቱ እነዚህ አሁን የሚመለሱትን የሚዘምሩት እንመልከታቸው። የሚዘምሩትን ሰዎች ማን? ሄኖክ ድንቁ፣ ባልተዛር እዚህ እነ ምናምን ማናት እቺ አርቲስቷ አያችሁ። ጸሎትም እንኳን አይደለም ሰለፊ ይዘው ለቲክቶካቸው ለኢንስታግራማቸው ነጭ ለብሰው የዛች ዕለት ነው የሚመጡት። ሄኖክ ጋር እሱም ቡቶክሱን ተቀብቶ ሜካፑን ተቀብቶ ፀሐይ መስሎ ይመጣል። እነሱም ቡቶክሳቸውን ተቀብቶ ይመጣሉ። ከዛ ሰለፊ ይዘው ጸሎት ነው። ዘመድኩን አንድ ነገር ልዘግ። ቡቶክስ የሚቀባ አይደለም፣ ሰርጀሪ ነው። ዘመዴ አንዳንዴ ጉግል ማድረግ ጥሩ ነው። የተባለውን መባል ጥሩ ነው። ቡቶክስ የሚቀባ የሚጠጣ ነገር አይደለም። ቡቶክስ ሰርጀሪ የሚደረግ ነው። ፊት እንደዚህ የሚወጠሩት ምናምን ነገር ስለሆነ እያለ እየሄድክ ኢንጀክሽን ሊፕን ሊያደርጉ ይችላሉ። እዚህ ጋር አድርገው ወጣ ሊያደርጉ ይችላሉ። ስለዚህ እያወቁ መናገር ጥሩ ነው። ቡቶክስ የሚቀባለ እንደ እያሉ ሰዎቹ እንዳይሸወዱ ብዬ ነው። በዚሁ አጋጣሚ ቀጥል። ለሞቱት እየዘመሩ ያው ተመልከተው። ይሄ ደግሞ የጋንግስተሩ ቡድን ነው፣ የእነ አኬ ቡድን ነው። ከአርቲስቶቹ ጎን ያለው ደግሞ ጋንግስተር የአኬ ቡድን። እኔ አኬ እወደዋለሁ። አክሊለ በእውነት የሚወደድ አክሊለ መጽሐፍ ቅዱስ በደንብ የሚያነብ ወንድም ነው።
በደንብ ቻሌንጅ የሚያደርግ ነው፣ የሚጠይቅ ነው። ጎበዝ ነው። የአክሊለ ቡድን አክሊለ የመጽሐፍ ቅዱስን ነገር ከመናገር ውጭ ሌላ አጀንዳ፣ ሌላ ፖለቲካ ሲሰራ ሰምቼው አላውቅም። ስለዚህ የአክሊለ የጋንግስተሩ ቡድን እያለ ነው። እስቲ እንሂድ። ያ ጋንግስተር ዱርዬ ማለት ነው በነገራችን ላይ ጋንግስተር እሺም እየተላሰች ነው። እሺ እንግዲህ ተሻሹ ከዘመድኩን ጋር ሰላም ተባባሉ። እሺ $1 ሚሊዮን እየተባልሽ ነው። $1 ሚሊዮን በቤተ ክርስቲያን ዘርፏል ነው የሚለው። ይኸው ላሰማችሁ። ቆይ $1 ሚሊዮን ሲል ይኸው ከአርቲስቶቹ ጎን ያለው ደግሞ የናኬ ቡድን ነው። ጋንግስተሩ የቤተ ክርስቲያን ጠበቃዎች ናቸው እነዚህ እነዮባ መድኃኒዓለም። ከዛ ሄኖክ ድንኳ አለ ደግሞ እዛ ጋር። ከዛ እዚህ ጋር እሺ ደግሞ አለች። እሺ ኮሚሽን አለች $1 ሚሊዮን። እሺ $1 ሚሊዮን ሰማችሁ አይደል? ለብሰው ደግሞ እነዚህ ይመጣሉ። ምክንያቱም እዚህ ሴቶች ኮፒሊንግ ታፕታፕ ኔዎች ሴቶቹን ለመባረክ ይመጣሉ። በእውነት በጣም ነው የሚገርመኝ ሴቶቹን ለመባረክ። አረ ኦርቶዶክስን አታሰድም። በዚህ ኦርቶዶክሶች በጣም ነው የምወዳቸው። አልዋሽም። ሴትም ብሎ የሚመጣ ቄስ የለም። ሴትም ብሎ የሚመጣ ዲያቆን የለም። አብዛኛው የለም ኦርቶዶክስ ጋር። ተው፣ ብልግና ነው ይሄ። የማይሆነውን ስም አትሰጥም። ሌላ መብት ነው ይሄ። ይጠጣሉ፣ ይሰክራሉ ምናምን ማለት ትችላለህ። የቤተ ክርስቲያን ይሄ ቆብ ቀሚስ ለብሶ ምን ብሎ መስቀል ይዞ ምናምን ነገር፣ እንደዚህ አይነት ነገር ውስጥ ብዙዎች ኦርቶዶክስ በዚያ አነጻጽራል። ታስታውስ እንደሆነ ከፕሮቴስታንት ቤተ እምነት ጋር ያለውን አነጻጽርክና እነሱ ማለት ቤተ ክርስቲያንን አይወክሉም ማለት ፕሮቴስታንት በባህሪያቸው። እኛ ጋር እዚህ ጋር ደምረው አሁን እኮ ደምረው ቢጠጣ ቢሰግር ኃጢአት ቢሰራ ቢጨማለቅ ማለት ነው ኦርቶዶክስ እንዲህ ናት ማለት አችልም። ደምሮ አሁን በደንብ እየተረዳው ቴንኪው የኔ አባት ደምሮ ነው የተጨማለቀው እንጂ ቤተክርስቲያን አጠጣ ብልሃለች። ገባ? ኃጢአት ብትሰራ ደግሞ በንስሐ ተመለስ፣ ቅዱስ ቁርባን ተካፈል ብልሃለች። ለምን? ቅዱስ ቁርባን በተካፈልክ ሰዓት ጸጋ ትቀበላለህ። ቲቶ 2:11 ላይ ዓለማዊ ምኞትን የሚያስክድ የክርስቶስ ጸጋ ተገለጠ ይላል። አሜን። የክርስቶስ ጸጋ አያለ። ይሄም ኃጢአተኝነትን ክደን የተባረከውን ተስፋችንን እንድንጠብቅ ያደርገናል ይላል። እኔ የምነግር የሆን እግዚአብሔር በሚያውቀው ያህል ኦርቶዶክስ በመሆኔ ከዘላለም ሕይወት ትጎላለ የሚለኝ ሰው ካለ ይምጣ ያውራኝ። ማርያምን ነው የምልህ። በመጽሐፍ ቅዱስ ስሜታዊ ሆኜ አይደለም። በመጽሐፍ ቅዱስ ከዘላለም ሕይወት ትጎላለ። ይህን ትንሽ ተቃውሞ ጭማሪዋ ላይ እንጂ ሌላው ችግር የለብኝ። ቴንኪው ጭማሪዋ ላይ ተጨማሪ ጠይቁ ይባላል። የማላውቀው ገድል አለ። የማላውቀው ያላነበብኩት ገድል አለ። ያላነበብኩት እሱን ስታነብ ዘለ እንዳትመጣ እንጂ አልመጣም። ያ ያላነበብኩት ገድል ሆኒ ስማ፣ እኔ ያላነበብኩት ገድል እኔ የዘላለም ሕይወት አልሰጠኝም። ዋናው አንተ ምንድን ነው? የዘላለም ሕይወት ማግኘት ነው። አለ የዘላለም ሕይወት ማግኘት ነው። እኔ የዘላለም ሕይወት ያገኘሁት በመጽሐፍ ቅዱስ ነው። ፔሬድ በቃ መጽሐፍ ቅዱስ እንዲህ ነኝ ባለኝ መጽሐፍ ቅዱስ ይሄን ስላለኝ በመጽሐፍ ቅዱስ የዘላለም ሕይወት አግኝቻለሁ። በገድል የዘላለም ሕይወትን ላጥ አልችልም። የምነግርህ ኦኬ፣ ይሄ ጥሩ አካሄድ ነው። እኛም እያለን ያለ ነው እኮ ብዙ የሚያግባባን ነገሮች ከገድሉ ውጭ ብዙ የሚያግባባን